ጋርዶች አስቆሙኝ። ይሄ ነው የተፈጠረውና እኔ አላፍርበትም። ባይዘወይ ሁሉም ነገር የሚሆነው ለምክንያት እንደሆነ ማወቅ አለብህ ናቲ። አንተ ማወቅ ያለብህ ህልምህንና አላማህን እውን አድርገሃል። አላማህ ምንድነው? የዓለም አንደኛ ፀጉር ቆራጭ መሆንህን አሳውቀሃል። ቃልህን አውጥተሃል። አየህ፣ ቃል እውነታ ነው። ልንገርህ፣ ቃል ማለት እውነታ ነው። እውነታ ደግሞ እንደሚከተል እርግጠኛ ነኝ። ሜቢ ከሳምንት በኋላ ሊሆን ይችላል፣ ከወር በኋላ፣ ከሁለት ወር በኋላ እነዚህ ተራቢዎች የዛኔ ይፈንጩ፣ ችግር የለውም። የዛኔ ግን ጊዜ ሲመጣ ማንም ሰው አንተን ሊያቆምህ አይችልም። ታያለህ። የነባት እምነትህ ብቻ እውነት ተግባር ላይ አውለው። እንደ ዛሬ አኩርተኛ አታውቅም። ልንገርህ፣ ለአንተ መተህ ማለት ነው ስትገፈተር የዛኔ እኔም ሂዝ ማይ ባርበር ሂዝ ዘ ቤስት ኢን ዘ ወርልድ ምናምን ብዬ ስናገር ገፍትረውኛል። እኔንም አንተንም ብቻ ሳይሆን ገፍትረውኛል። ሲሪየስሊ ለምን እተማመናለሁ? በተግባር አምናለሁ። የሚተገብር ሰው ደግሞ ሁሌም እኔ ያነሳሳኛል የበለጠ ማለት ነው። ስለዚህ ጀግና ነህ አንተ ናቢ። በምን እናትዬ በምን ተአምር እንትን ድልን እንዳትሰማቸው ተራቢዎቹ። በጣም ትክክል ነው የሰራው፣ ትክክል። Thank you so much. በጣም በእግር በፈረስ እየፈለኩ አለው ምንም አልሆንክማ። ታፋ አካባቢ ጋር ጠባሳ የለም። ምንም ፒስ ነው። አልወለቀማ። ኧረ ምንም የለም። አሁን አልቄላ ሳያችሁ እንዴ ሁሉም ነው የሚጠይቀኝ። የተጎዳው ቦታ የለም። በእናትህ ማርያምን ምንም አልሆንኩም። አልመቱኝም ምናምን እኮ እንዴ አይደለም። እንደዚህ ነው። በዚህኛው የመታ ነበር የመሰለኝና በቃ ገፈተሩኝ ምናምን። ጀስት ማራቅ ብቻ እኮ ነው። ኢትዮጵያ ነው የገፈተረ ነው ወይስ ነው? እርግጠኛ አይደለሁም። አይ ቲንክ የመጀመሪያው የነሱ ነው። የነሱ ሰው ለኛ አቀበለው። የኛ ደግሞ ምናምን እንደዛ ነው እንጂ እና ደግሞ እኔ ምን ኮሜንት እንደውም ቅድም ቢጨንቀኝ ምን ብያረኩልህ መሰለህ? ፀጉርን ተቀነሰው አልኩ። ምናልባት ዱርዬ መስሎ ምናምን እንዳይሆን የምሬን ነው። እውነት ለመናገር የመጀመሪያ እንትናቸው እንደዛ ነው። ምናምን የማያውቁኝ ማለት ነው። ግን እነዚህ ፖሊሶቹ ምናምን ያውቁኛል። አይ በቃ ይዘው ምናምን እንደዚህ ሌላ ነገር መስሏቸው ነው። በቃ ቦታው መርካቶ መሆኑ ምናምን ላይክ የሆነ ዘረፋ ወይ ድብደባ መስሏቸው ነው እንጂ ምንም አንተ ደግሞ ካነ ኮንቴንት እኔ ደግሞ ሲገፈትር የምንፈራው እንትኑን አሁን እጅ ላይ ምናምን መቁረጫውን ይዘህ ምናምን እሱ ነገር ምናምን ጥላው እንደው ምናምን ነበር አይምሮ ላይ የመጣው። ባጌ ውስጥ ነው። እሱን አላወጣሁትም ነበር። አረ ጋርዶች እኮ መቀስ ምትን ያስወረዱሽ እኮ ተቀባበሉ። እንደዚህ ግሽና ወደ ላይ ይጥላጭ አንተማ ብትሆን እንዴት እንደሚያደርጉ እኔ ማይረጋ። አረ ሱፍ አድርገው ነው እንጂ ቲሸርት ምናምን ቢያደርጉማ ጀለስ አይፈቱሽም ጭራሽ። ሱፉ ይዟቸው ነው። አሬ ሰው እንደበሶ ነበር የሚበልጥ። አንተ ግን እግዚአብሔር እኔን የሚያክል ሰው ሁለት እነዛም የሚያክል ሰዎች በሙሉ ኃይላቸው ነው የገፉኝ። እንደዚህ ቢያደርጉኝ ይበቃቸዋል ነበር። ትንሽ ታች እግዚአብሔር የሆነ ሱቅ እኮ ገብተሻል። ደንግጠሽ እኮ ፖሊሶች ናቸው ያወጡሽ። አንቺ አልታወቀሽ። ኧረ አልተደናገጥኩም። ቆይ ላስረዳችሁ። አልተደናገጥኩም ማለት ነው። ሩጫሽ ለራሱ ጉልበትሽ እየተማታ ነው የሮጥሽው። እናቴ ትምህርት ደግመህ እየው ቪዲዮውን። ኧረ በእናትህ እስኪ አታሳጣኝ አንተ። የተሰራው ይበቃል። ምንድነው? ፀጉሬ እኮ ነው እንደዛ እንደሆነ ያደረገኝ ጃኒ። በፀጉሬ ምክንያት እነሱ ሴኩሪቲዎቹ እነሱ ላይክ የሆነ የምመታው አይነት ነገር ነው የመሰላቸውና ገፉኝ ምናምን። አሁን የኛ ፖሊሶቹ ምናምን ግን ኦልሬዲ ትንሽ ወሰዱኝ ምናምን ጠየቁኝ ምናምን። ለምን አመጣችሁት ነው ያላቸው። በቃ ማለት ቀለል አድርገው ምናምን ያውቁኛል ምናምን ነገር የሥራ ሰው እንደሆንኩ ምናምን ለቀቁኝ። አንድ ሰዓት ምናምን አስጠብቀውኝ ለቀቁኝ። አብሽር ኖርማል ነው። ፀጉር ላይክ በጎኔ እያለፈ ነው ምናምን። በጎኔ ሲያልፍ አልቻልኩም። በጣም ጓጓው ምናምን እና ፍሪ ነበር። ጋርዶቹም ራቅ ያሉ ነበሩ። አንድ እርምጃ ነው የቀረኝ። ከየት መጣ ሳልለው እንደዚህ ናቸው። ባሎች ገርመኝ ነበር። እነዛን የሚያካክሉ ሁለቱ ነው ሲጥሉኝ ታይዳል። አልወርቅ ነው እንዴ? እኔ ፌሮ ነኝ
አረ ጎበዝ፣ ማርያምን ይመች። በጣም ጎበዝ ማርያምን። እና ደግሞ ማለት ነው አበሌማ ወርቄማ እንደዚህ አድርጌ ላውልቀው ስል እንደዚህ ጉትት አድርጎት ሶስት ሰው እንደዚህ ተበጠሰ፣ እንደዚህ ተበጣጠሰ። ብጥስጥስጥስ አለ። ከዛስ የአራዳ ልጆች ብራዘር የአራዳ ልጅ አይበላም። ያው ሁሉም አለ ጋይስ አይበላም። እያንዳንዱ አለች። የአራዳ ልጅማ አይሰረቅም ጋይስ አላው ጋይስ ሁሉም አለ። እንዴት እኔ እንዴት እበላለሁ ጋይስ ፋሚሊ ምን ሆናችሁ ነው? የአራዳ ልጅማ አይበላም። ነገ እናስተካክላታለን። ፎቶ ወጣለ ከስፒድ ጋር የተነሳው ታለቀኩትም እኮ አስቀምጫለሁ ጋይስ። አስቀምጫለሁ አለ ነው አይደለም? አክቹሊ ጋይስ ላይክ ቶሎ መሄድ ነበረበት። ብዙም ነገር ነው የሚያሳየውና ምንድነው ብዙ ነገር ነው የሚያሳየውና ቶሎ መሄድ ነበረበት። የመጣው እኛም ዓላማችን ምንድነው እዛ ጋር ሀገራችን እንዲተዋወቅልን ነው ጋይስ። ሶ ስፒድ እንነሳስለው እሺ ብሎ ተነሳና ከዛ ሩዲ ያዘኝና ሂያፍ ቱ ጎ አለኝ። ይዞኝ ጠገገ። ሂያፍ ቱ ጎ ሲለኝ እሺ ኦልራይት ብዬ ለቀቀኝ፣ ሄድኩኝ። ከዛ በኋላ ቀን ሙሉ አብረን ነበር፣ እንራችን ነበር ቪዲዮ ውስጥ። ዛሬ በጣም ትልቅ ታሪክ ነው የሰራው። ትልቅ ያንተ ሰዎች ከሆኑ ነው ሜቢ አመስግንልኝ ጃኒን። እሺ አመሰግናለሁ። ገና እንደገባው ላይ አይዞህ ምናምን እንዳይደብርህ ምናምን አለችኝ። እግዚአብሔር አይዞህ እኔም ያልኩት ይሄን ነው። ምን ተማርኩ? ህይወት በደረጃ እንደሚባለው ዝና በደረጃም አለ። አሁን ካያችሁ ትዞራለህ። ገባ ገና መሆናችንን ነው ያንጸባረቅ ነው ልልህ ነው። ገባ አይደለ? ይሄ ነው። ምናልባት እኔ ወደ ውጭ እጄ ክርስቲያኖ ሮናልዶን ፀጉሩን ሰርቼ አይሾ ስፒድ ላይ ይችላል ራሱ አይሾ ስፒድን የሆነ ጊዜ ሰርቼ ይሄን ቪዲዮ ላሳየው እችላለሁ ማለት አይታወቅም። ታዲያ አስበው ደግሞ ጠላት ናቸው ምናምን ሜሲን ብትሰራው ይሄ ቪዲዮ በጣም ነው የሚነሳው። የሚገርም እንትን ነው የሚሆነው። እና ናቲ አሁን ምን አይነት ስታይል ይዘህ ትመጣለህ? ከዛ ቪዲዮ ተነስተህ ፀጉሬ ነው ጥፋተኛ ብለህ አዲስ ስታይል ይዘህ ደግሞ የሆነ ስታይል ይዘህ መምጣት ማርያም ያሰብኩት ነው። እመቤቴን እንዳሰማ የሆነ ሰው እንደተባለው በሆነ ስቴፕ እንዳሰማ ገባ። ምን አደረክ? ምን ሆነ ሲጀምር? እኔ እንጃ። አሁን ሰው ተዋረክ አዋረድከን ምናምን ይላሉ። እኔ እንጃ። እንግሊዘኛሽ እኮ ነው። አንቺ እኮ ጥሩ ጥሩ እኮ ሄደሻል እኮ ሙከራሽ እኮ አሪፍ ነው። እንግሊዘኛሽ ብቻ እኮ ነው። እንግሊዘኛዬ ነው እንደ ቫይራል የወጣው አሁን። ቆይ እኔ አዴች ሰውዬ እንግሊዘኛሽን ደግመህ ቪዲዮን ብታየው አንተ ለራሱ እኔ እንጃ። I show speed when you come to Ethiopia. Last 3 and more time I can't sleep, I can't to work because I am expected of you. እንደደለም ነው የምትለው። ሜመሮቹ አውቀው እንትን ቃሉን ነጣጥሎት ነው እኮ እንጂ እኔ በሚገርም አክሰንት ነው ያልኩት። እኔ ሜመሮቹ ቃሉን አበጠሩት። እንደዛ አድርገው እያሳቱን ካልሆነ በስተቀር አሪፍ እንግሊዘኛ ነው። ግን ከትከት እኮ አለው እንግሊዘኛ ከመፖሰትሽ በፊት እንደ ፖሰትቻቸው ከትከት አለው። አንተ ተሰርተህ ታውቃለህ እንግሊዘኛ ኮንተንት? እኔ ማን እኮ አመኘ እኮ እኔ እኮ ደደብ እኮ ነኝ። እኔ ግን አላምንም እኔ። ኧረ አንተ ደደብ ብቻ አይደለህም ለእለስም ጭምር ነህ። ደደብ 2 ወር ስጠኝ። አንተ ምንድን ነው የምትስቀው? አንተ አታስጠናውም? ማታ 2 ወር ስጠኝ
ፍሎንት የሆነ እንግሊሽ የአሜሪካን አረ የብሪቲሽ ሁላ ልናገር እችላለሁ 2 ወር። ያንቺ እኮ እንግሊዘኞችሽም አሪፍ ናቸው እኮ ግን አሁን እንትን የሁሉ አክሰንት ስላላቸው ደግሞ አረ በእናትህ አታሳጣኝ። ተፈርሾ ምናምን ታስብለኝ ነው። በነገራችን ላይ ትናንት እንቅልፍ አለኝ ብሎ ተነሳው። ለምን ብዙ ነገር በህልምሽማ ስታገኘው ስትቆርጩ ምናምን ነበር በህልምሽ ይታይሽ? አንዳንዱ ህልም እኮ ተመሳሳይ ነው፣ ዳይሬክት ይሆናል። ግን ኧረ አንቺ ባትቃራኒ ሆነ ከመናገር በቃ በህልም ስቆርጠው ነበር አይደል? ያየው 10 ሰዓት የተኛሁት 8 ተኩል ነው የተነሳሁት 10 ሰዓት ነው። ማርያም እየነሳሁ በአንድ በኩል ጨርሰሽ ነው የተኛሽው? እንቅልፌ የተነሳሁና ምናምን ዝም ብዬ የሆነ ነገር መጻፍ ጀመርኩ። እንግሊዘኛ እየተለማመድሽ ነው? መሬቱን ቆረጠች አልቀጣች አፈር አባክሩታል። ዛሬ ከብት ወይ እስረኛ ቁርጣ መጣች መሳሳት ላይ እኔ አባት ያስፈራል ሲመጣ እግዚአብሔርን አሁን ባድር ኑሮ እኔ እንጃ አልችልም ነበር ማለት በቃ ምን አቅብጦኝ ነው ነበር እጻጻት ነበር በጣም ግን ገቢዶም በጣም ባሬድ ከሚለኛል እንዴ እሱ ራሱ እኔ ምን እንደተማርኩ ልንገራችሁ። ህይወት በደረጃ እዚህ ጋር ደግሞ ዝና በደረጃ ያ ልጅ የሚያደንቀው ክርስቲያኖ ሮናልዶ ነው። እኔም የክርስቲያኖ ሮናልዶ ጋር ነኝ። ይሄ እኮ ማለት እንደኛ እኮ ነው ዩቲዩብ ይሰራል ምናምን ግን በጣም አሪፍ ነው። ሞር ለሀገር ለውጥ ለደሃ ሀገራቾች ምናምን ያለውን በቃ የኢኮኖሚ ማደጉን ምናምን ያሳያል እንደዚህ አይነት ነገር እንጂ እንደ ቲክታከርነት ምናምን ነገር እኔም እንጠረጠርለት ሰው አለ። አኔ በቃ እንደዛ ነው ማስወራ። ግን ምን ተማርኩ በደረጃ እንደሆነ ህይወትና ዝና ተምሬያለሁ። ገና እኛ ከሀገር ውስጥ ፌመስነን አረ ኢንተርናሽናል መሆን አለብን። ማርያምን ፍራይዴይ የሁሉ ሚሊየን ሲታይ ያበዱት ያለ ነገር አልነበረም። አሁን እኮ ነው የገባኝ። አሁን ትቀልዳለህ እንዴ? እስቲ አሁን አንተ ራሱ እንግሊዘኛ ዘፈን መስፈን አለብኝ ኢንተርናሽናል ለመሆን። አረ እንጮታ ደግሞ ከወሬው ጋር አብሮ እንዴት እንጮት ግን ሄይ የምታያት ነገር በቃ ሄይ ሀይዱን በቃ ይሄ እግዚአብሔር ለምንድን ነው እኔ ላይ ሲሆን ነው እንዴ እንግሊዘኛ የማይሆነው? እኔ ላይ ሲሆን ነው እንዴ እንግሊዘኛ የማይሆነው? ሀይዱን እኮ ነው የሚባለው። በቃ ምስር ባልትና እኔ ላይ ሲሆን ነው እንዴ ሌላ ቋንቋ የሚሆነው? ሀይዱን አረ ዝም ብለን ወጌሻ ቤት ሄደን እንግሊዘኞች ማለት ነው እናሻሻቸዋለን እንዲስተካከሉ። አታወራቸው አሪፍ ነው ይላሉ ደግሞ። እኔ አወራለሁ እችላለሁ እንግሊዘኛ እኮ እችላለሁ። ብዙ ጊዜ ስለማላወራ ነው። እችላለሁ እኔ እናቴ ትምህርት እችላለሁ። ግድ የለም ስንፈታ እንግሊዝ ባንተ ላይ ያየሁት እኔ። Everyone tap the screen, share the live, guys. Let's go. Everyone tap the screen, share the live, repost the live. አረ ወይ ጉዴ! አሁን ይሄን አንድ ነጭ ቢሆን እንደዚህ ያለው ጉድ ይዛል አትይዝ። Let's go, tap the screen. Push. አንቺ እኮ መልኩም መጥቷል እኮ guys. ለምን ፈረንጅ ነው መስኝ? Thank you. ጋይስ ደብል ታፕ 500 ኪ ያስገቡት ታፕ 1 ሚሊዮን ብታስገቡት እንዴት ደስ ይለኝ ነበር። አንድ አንበሳ እንደወረደልኝ ይሰማኝ። አዳም ባላንቺ አንበሳ አይደለም ቢቻል ጦር ነው ዛሬ መወጋት ነበረብህ።
አላቋርጥ ጀምሪ ሳይ ላይፍን ቀይሪ እንዴ ነበረ ካላ ነገ አንድ ቪዲዮ ይለቀቃል። ፈትል አላቋርጥ ጀምሪ ሳይ ላይፍን ቀይሪ እንዴ ነበረ ካላ ከትናንት ስተተምሪ ሰው ቢያወራ ስለኔ መስጊድ ሰጥቶኝ እኔ አላውቅም መንዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራስ ቢሉኝም ተው አይሆንም ወደ ማታ ለእራት ና ካም ሂር ብሮ ጃኒ እንግዲህ ቁጭ እናወራ ነው የሆነ ቁጭ ናፍቂያታለሁ በጣም እኔ ናፍቂያታለሁ ናፍቀሽኛል እኔ አንቺ ላይክ የሆነ ናፍቀኛለች ጃኒ ናፍቀኛለች በጣም ናፍቀኛለች ስለዚህ ላውራት በጣም ሲሪየስሊ ናፍቀሽኛል ገናት እሺ ወዳችኋለሁ ቴንክ ዩ ሶ ማች ስለተቀላቀላችሁ እሺ የተባረከ ምሽት ይሁንላችሁ